መጀመሪያ ሰምተው እሺ ያው እንደሚታወቀው የዛሬው ፕሮግራማችን የታድሶ ፕሮግራም እንደመሆኑ መጠን አንዳንድ ግንባታዎችንና ትምህርቶችን መናገር ያክል ነው። ሌላ የተለየ ሰፋ ያለ ፕሮግራም የለንም እና ከዚህ በመቀጠል ወደ ፕሮግራማችን ማጠቃለያ ከመግባታችን በፊት የአማራ ፋኖ ብሔራዊ ንቅናቄ ኃይል ብሔራዊ ንቅናቄ የምኒልክ ዕዝ ልዩ ዘመቻ ምክትል ወታደራዊ አዛዥ አርበኛ አሻግሬ ሙሉን ወደ መድረክ እኔ ናቸው አለሉይ ልዩ አለሉይ አይሰማም አንተ አለሉይ ለሞራል ጀረፊ hala ሂድ አንድ ምንም ልዩ ናቸው። እሺ ድሉ ስለተሰጠኝ አመሰግናለሁኝ። የአፋብን ምኒልክ ዕዝ ወታደራዊ አማካሪ ኮሎኔል ሞገስ ዘገየ አክብረህን ስለመጣህ እጅግ እናመሰግናለን። እንዲሁም የልዩ ዘመቻ መምሪያ ኃላፊዎች እዚህ ስለተገኛችሁና እስካሁን የሰራዊት ሚሊተሪ እንዲለብስ ወጣ ወረድ ብላችሁ የለፋችሁ ጓዶቼ እጅግ በጣም አመሰግናለሁኝ። ክፍለ ጦር አመራሮችም እንደዚሁም የልዩ ዘመቻ ሻለቃ አመራሮች እንደዚሁም ጀግኖቹ ነበልባሎቹ እናንተንም ለዚህ ስላበቃችሁ እጅግ በጣም ደስ ብሎኛል። የብዙ ጊዜ ጥያቄያችሁ ስለተፈታም እጅግ በጣም ደስ ብሎኛል። አመሰግናለሁ። ከዚህ በመቀጠል ከዚህ በኋላ የአማራን ሕዝብ ሲቃይ ለመቀነስ የሚያስፈልገን ቁርጠኝነት ነው። ቁርጠኝነት ሲባል ለሚመጣው ግዳጅ ፈተና ሊገጥሙና ይችላሉ። ሕክምና ላይኖር ይችላል። የተለያየ ተግዳሮቶች ሊገጥሙና ይችላሉ። በተለያዩ ቦታዎች ልንወረወር እንችላለን። በዛን ሰዓት ለሚደርስባችሁ ችግር ተቋቁማችሁ ቁስላችንን በጨውም ቢሆን እያጠብነ የአማራን ሕዝብ ሲቃይ ባጭር እንደምንቋጨው እርግጠኛ ነኝ። እናንተም ለዚህ ብቁ እንደሆናችሁ ለብዙ ጊዜ ስልጠና፣ የቴክኒክ ስልጠና፣ የአቋም ስልጠና ስንወስድ ቆይተናል። ስለዚህ ካሁን በኋላ የሚሆነው ምንድነው? የግዳጅ አፈጻጸም ነው ማለት ነው። በግዳጅ አፈጻጸማችን ሁላችንም የእያንዳንዳችንን የድርሻችንን እንድንወጣ ለማለት ያክል ነው። አደራችሁን ነው የምለው። ይህን ክረምት ጥላቶቻችንን ድባቅ የምንመታበትኝ ምክንያቱም አማራ ቢችሉ ያልተተኮሰ መሳሪያ ስለሌለ ኒኩሮል ቢኖራቸው የአማራን ሕዝብ በኒኩሮል ያጠፉት ነበር በዚህ 3 ዓመት ማለት ነው። ስለዚህ ይህን ሁላችሁም ተገንዝባችሁ በየተራራው በየሸንተረሩ የወደቁ ጓዶች እኛን አምነው ስለሆነ በየቤታቸው አካላቸው ተሰንኩሎ የወደቁ ጓዶች አሉ። መቼ ነው የምናሸንፈው? መቼ ነው ድል የሚሆነው አማራ ሕዝብ? መቼ ነው ድል የሚቀናው የአማራ ሕዝብ ብለው እየጠበቁ ያሉ ጓዶች አሉ። እነሱንም ለማስደሰት አደራው በእኛ ስለሆነ አደራችንን ለመወጣት ዝግጁ እንደምንሆን እርግጠኛ ነኝ። አመሰግናለሁ። በጣም እናመሰግናለን አርበኛ አሻግሬ ሙሉን። ፕሮግራማችንን ወደ ማጠቃለሉ እየገባን ስለሆነ የቀሩን ፕሮግራም 2 ፕሮግራም ናቸው። አንድ የማጠቃለያ የመዝጊያ ንግግር የሚያደርግልን የአፋብን ምኒልክ ዕዝ ልዩ ዘመቻ መምሪያ ወታደራዊ አዛዥ መቶ አለቃ ግርማን እና ቀጣዩ ፕሮግራም ደግሞ ለሻለቆችና ለክፍለ ጦሮች የሚሰጥ የሽልማት ስጦታ አለ። እነዚህም 2ቱን ፕሮግራም አጠናቀን ወደ ረፍታችንና ለሌላ ስራ የምንዘጋጅበትን ፕሮግራም እንቀጥላለን ማለት ነው። ስለዚህ አሁን በፕሮግራማችን መሰረት የሚሆነው ከማጠቃለላችን በፊት የሽልማት ፕሮግራም እናደርግና መዝጊያውን በመቶ አለቃ ግርማ እናጠቃልላለን ማለት ነው። የሽልማት ፕሮግራሙን እንዲሰጥልን የምንፈልገው ኮሎኔል ሞገስ ዘገየን በድጋሚ ወደ መድረክ ጋብዛለሁና በሞራን ተቀበሉልኝ።
እሺ እናመሰግናለን። ከኮሎኔል ሞገስ ዘገየ ጋር በጋራ በመሆን ሽልማት እንዲሰጥልን የምኒልክ ዕዝ ልዩ ዘመቻ ህዝብ ይቅርታ እኔ እኮ የማይክ ባሊዜ ይሻለኝ ነበር። ልዩ ዘመቻ መምሪያ ህዝብ ግንኙነት ኃላፊ አርበኛ ሀብታሙ ታደሰን ወደ መድረክ እሺ ሽልማቱ የሚሆነው የተለየ ግለሰብ ወይም የተለየ አካል የለም። አጠቃላይ እንዲሃር ነው ሽልማቱን ያዘጋጀነውና አንደኛ ተሸላሚ አንደኛ ሻለቃ የአንደኛ ሻለቃ ተወካይ ሻለቃ አዛዥ ወደ መድረክ ይከፈት ካሜራው ታሳየው። ለአንደኛ ሻለቃ የምንወደውና የምናከብረው የዓለሙ ገብሩ ፎቶግራፍ ተሸልማለች። እድል ነው፣ የተለየ አይደለም፣ እድል ነውና የሚታወቅ ነገር የለውም ውስጡ። ቀጣይ ተሸላሚ ሁለተኛ ሻለቃ በሞራን ወደ መድረክ ሁለተኛ ሻለቃ አርበኛ ጨለፍ የ106ኛ ዘመቻ መምሪያ ኃላፊ የነበሩ ማለት ነው። አርበኛ ጨለፍ ለሁለተኛ ሻለቃ ደርሷቸዋል። ቀጣይ ተሸላሚ ሶስተኛ ሻለቃ መሪ አጨብጭቡ እንጂ ይከፈት ነው በሉት። ሞራን ሶስተኛ ሻለቃ የምንወደው ጀግናው አርበኛ ፍሬው ያለና ቀጣይ ተሸላሚ መካናይ ሞርተር ምድብተኛ መካናይ እንደምን ዋላችሁ። እሺ የተከበሩ ኮሎኔል ሞገስ ዘገየ አርበኛው ፋኖ ኮሎኔል ሞገስ ዘገየ በሉኝ ነው የሚለው። ኮሎኔል ሞገስ ዘገየ ስንለው ደስ አይለው። በዚሁም ፋኖ ኮሎኔል ሞገስ ዘገየ የአፋምን ምኒልክ ዕዝ ወታደራዊ አማካሪ እንዲሁም የተከበሩ መቶ አለቃ ግርማ የልዩ ዘመቻ ወታደራዊ አዛዥ፣ ሌሎችም በየደረጃችሁ በየመጠናችሁ በአመራር ደረጃ ያላችሁ የልዩ ዘመቻ አመራሮች፣ ክቡራትና ክቡራን የዛሬው ተሐድሶ አባላት በሙሉ እንደምን ዋላችሁ። እሺ እንደዚህ በደመቀ ልብስ ስላየኋችሁ በጣም ደስ ብሎኛል። ብዙ ጊዜ በየመድረኩ የሚነሳው የአልባሳት ጉዳይ ነው። ዛሬ አንድ አይነት ለብሰናል። እናንተም እኛም አንድ አይነት ለብሰናል። ይህንን ልብስ ለማልበስ ለደከሙ ቆላ ደጋ ላሉ ለለፉ ሀብትን በመሰብሰብ ገንዘብን በመሰብሰብ በማሰፋትም ደረጃ የተለያዩ ነገሮች በማድረግ ይህን ልብስ እንድንለብስ ላደረጉልን ለልዩ ዘመቻ አመራሮች ሞራል ስጡልኝ፣ ሞቅ አድርጋችሁ። እሺ ከዛ በመቀጠል ያው የዛሬ ተሐድሶ ፕሮግራማችን እንዲህ እንዳማረ እንደደመቀ ይቀጥላል። ብዙ የምናገረው ነገር የለኝም።
ከኮሎኔል ሞገስ በላይ መናገር ስለማልችል ከዚህ በኋላ እንግዲህ ሁላችን ተሟልቷል፣ ተሳክቷል። ለምንድነው ዝግጁ ምን ሆነው? ለግዳጅ አይደል? ዝግጁ ናችሁ? ዝግጁ ናችሁ? እስኪ በሞራል አሳዩኝ። አመሰግናለሁ። ሞራን አንድ አርበኛ ባተከሰ